ሳስጡ ይሄ ለሀገር ነው ተባለ አልኩ በቃ ልገላገል እነዚህ ጓደኞች አልኩ አብረን የተሰበሰብነው እንደዚህ ከዛ በኋላ እጄን አወጣውና ጌታዬ እኔ እንግዲህ ያው ዜማና ግጥም አለኝ ገዳም ገደምዳማ የተሰኘውን ለዚህ ለብሩ ተስፋ ሰጥቻለሁ በደክ ብለው ያረሄ ሌላ ጉድሰራ አይናገር አይጋገር ሰው ቀጭ ፍርዱን ጠበቅኩ ተወሰደ ዘፈኑ አለቀ ከዛ በኋላ ስንወጣ እንደው እንዴታም እንዲጉድ ሰራና አይን ምን ላርጋችሁ እንዴ ነገር ጉዳይ ነው ያገራችሁ እሳቸውን ጠይቋል ታዲያ እና በቃ አንዳንዱ አኩርፎኝ ሄደ ሳያናገረኝ ሌሎችም ጠየቁኝ ያው ነው አንዳንዴ ከሰሩ ምን አለበት ደግሞ አንተ ብር እንጂ ድረስ ነው ምን ችግር አለ እኔም ደግሞ ባላው በቃ በሰላም በሌላ ጊዜ በስራ ተካላለሁ ተባባል ከዛ አቆረቡ ተለያየን እኔም ገዳም ገደምዳማይን እዛው ገዳማ አስገባሁት ማን ዘፈነው አመልማል በቃ አመልማል ሄደች በቃ አመልማል ዘፈነ ይሄን አድርጌያለሁ እንግዲህ እግዚአብሔር ይቅር ይበለኝ አሁን ንስሐ እየገባህ ነው እኮ በዛው አዎ እና እንደው የንስሐ ነገር ከተነሳ ግን አሁን የክብር ዶክተር አርቲስት ጥላሁን ገሰሰ ባለቤት ወይዘሮ ሮማን እንዴት ጋሽ ታምራት ጥላሁን ገሰሰ እንደዚህ ሰቅሎ የሰራውን ስራውን ለኢሳይያስ ሲዘፍነው እንዴት ዝም ይላል እንደ ቤተሰብ መቼም የጥላሁን ሚና አለበትና እንዴት አያማክረንም ብላ አዝናባለች በኔ ነው በዘፈኑ ነው በማን ነው ምንድነው ግልጽ አይደለም ምን ሆና ነው ደሞ ሰኔ ያላቃተም እንደ ቤተሰብኛም ልንጠየቅ ይገባል እንዴ ጋሼ ከሞተ ቆይቷል እና ደሞ እኔ ጋሼን የታገኘዋለሁ የት ብዬ ነው የምጠይቀው ይቅርታ ስለመጠየቅ ቤተሰብ ስላለው እኔ ቤተሰብ ስላለው እሷ ቤተሰብ ትሁን እኔ ማቀው በዛን ጊዜ ሲሸጥ ስሟን መጥራት አልፈልግም የራሱን ስም ልጅ ነች ምሳ ጋብዛኝ ቤቷ ከጋሼ ጋር አብረን ይበላን አብረን ይጠጣን ማቃት እሷ ነች ከሷም ጋር ተለያይቷል ሮማንን ያገባ ፍቅርቡ አንድ ቀን እንኳን ቡና ተጫቃሉ ዲከሳው አላቃት ግን እንደው ጋሽ ታምራት አሁን ቢኖር አንድ ዘፈን በጣም አሪፍ አርጎ እንዲዛው ይሄ ጋሽ ጥላሁን ሚና አለው አይደለ እንደ አሁን አንተ የሰጠኸው ብቻ አልሰራም እሱ ጨምሮበታል የሱን ቀለም ጨምሮበታልና የሆነ የሱ ድርሻ የለውም ዘፈኖችህ ላይ